ሰሞኑን የሀያት መሐመድ ጉዳይ ትንሽ አነጋጋሪ ሆኗል። የሷ ጉዳይ ነገር እንዴት ነው? ነገሮቹ ሲን ያክል ግራ መጋባትን ለምን ፈጠሩ? እነዚህን ዛሬ ለማጥራት እንሞክራለን። ኢንተርቪው ያደረጓትንም እዚሁ አብረን እንደውልላችኋለን። ካነሱልን አብረን ጠይቀን መልሳቸውን የምናዳምጥ ይሆናል። ሀያትም የሆነ አንድ ላይቭ ላይ የሰጠችው ምላሽ አለ። ያንን ምላሽ ይዤላችኋለሁ። እውነታው ምንድን ነው? ነገሩስ ወዴት እየሄደ ነው? ይህ ነገር እንዴት ሊፈጠር ቻለ? እነዚህን ነገሮች ነው ለማጥራት የምንሞክረው። አብራችሁን ቆዩ። የተከበራችሁ የሪል ቶክ ሰላሀዲን ቤተሰቦች፣ ከዚህ ቀደም ነግሬያችሁ እንደነበረው ሃይማኖት የልብ ጉዳይ ነው፣ የስጋ አይደለም። ሰው ነፍሱን ለማዳንና ልቡ ባመነው መልኩ የፈለገውን ሃይማኖት ማመን መብቱ ነው። ሰው እንኳን በፈጣሪው ማመንና ፈጣሪ የለም ብሎ ሲያምን የለ የዛ ሰው መብትና መብት ብቻ ስለሆነ ማለት ነው። ሰዎች የፈለጉትን እምነት ማመን እንደሚችሉ ግልጽ ነው። ወደ እምነት የሚጠሩ ሰዎች ግን መቅጠፍ፣ መዋሸት፣ እርስ በርስ ሊያቀያይሙና ሊያቃቅሩ የሚችሉ ነገሮችን መተው መቻል አለባቸው። በእውነታ ላይ የተመረከዘ ከሆነ አንድ ሰው ይሄኛውን እምነት በዚህ ምክንያት ነው የተውኩት፣ ይሄኛውን እምነት ደግሞ በዚህ ምክንያት አምኛለሁ ማለት መብቱ ነው። ነገር ግን የሀያት ጉዳይ ላይ የተፈጠረው እንደዛ አይደለም። ሀያት እንደምትለው ከሆነ ያንን ኢንተርቪው መች እንደተሰራች አታውቅም። እንዴት ያንን ልታወራ እንደቻለች አታውቅም። የት ኢንተርቪው እንደተሰራችም አላውቅም ነው የምትለው። እሷ ራሷን በማታውቅበት መንገድ በዛ መልኩ ተወስዳ ኢንተርቪው ተሰርታ ከሆነ እሷ እንደምትለው ኢንተርቪው አድራጊዎችም ወደዛ ወሳጆችም በሕግ ሊጠየቁ ይገባል። ምክንያቱም በአፈዛ ደንግዝ ሰዎችን መዝረፍ የመጀመሪያው እንዳልሆነ እናውቃለን። የሰዎችን ሃይማኖት መዝረፍ ግን የመጀመሪያው ይሆናል። እሷም ከሆነች ውሸታሟ የእነሱን ስም በማጥፋቷ ልትጠየቅ ይገባል። ስለዚህ ይህንን ነገር ለማጥራት በምናደርገው ጉዞ የመጀመሪያ ጥያቄያችን መሆን ያለበት እሷ ያለቻቸው ነገሮች እውነት ናቸው ወይስ አይደሉም የሚለውን ለማጣራት የሚዲያው ሰዎች የት አገኟት? መች ነው ኢንተርቪው የሰሯት? ሚዲያውስ የት አካባቢ ነው የሚገኘው? እነዚህንና የመሳሰሉትን ጥያቄዎች እስኪ አብረን እንጠይቃቸው። የደወሉላቸው ደንበኛ ስልክ አይመልስም። እባክዎ ትንሽ በሚያሳዝን ሁኔታ ስልካቸውን አያነሱ። ይኸው አይ ቲንክ ይታያቸዋል ብዬ አስባለሁ። ስልካቸውን ቢያነሱና ዝም ብዬ የነሱ ፕሮግራም ላይ ሐሳብ ከምሰጥ ለጥያቄዎቼ ምላሽ ቢሰጡኝ በጣም ቆንጆ ነበር። ቴክስቱም የነሱ ከሆነ ብዬ ነበር፣ የነሱ አይደለም። አንድ እድል እንስጣቸው አይደል? አንዴ እንሞክር።
የደወሉላቸው ደንበኛ ስልክ አይመልስም። እባክዎ ትንሽ ቆይተው ይሞክሩ። እንግዲህ የቻልነውን ሞክረናል። በመጀመሪያ ሚዲያው መመለስ ይገባቸዋል ምላቸውን ጥያቄዎች ወደ እናንተ ከማድረሴ በፊት እስከ ቲክቶክ ላይቭ ላይ በኦፓል ተጠይቃ የሰጠችውን ምላሽ አብረን እንከታተልና የእሷ ምላሽ ውስጥ ራሱ ኢንተርቪው ያደረጓቸው ሰዎች ሊጠየቋቸው የሚገቡ ጥቂት የማይባሉ ጥያቄዎች ይወጣሉ። እስኪ አንድ ቪዲዮን ተከታትለን ወደ ጥያቄዎች አመራለሁ። ኦኬ፣ አሁን ይሰማሻል ሀያቲ? አዎ ይሰማኛል። የኔውት ዩቲዩብ ላይ የቀረበውን አይተሽዋል አይደለም? ሙሉ ቪዲዮ ሎዛ ሚዲያ የሚለው ላይ ዩቲዩብ ላይ ዛሬ አይተሽዋል ማለት ነው አይደለም? ሙሉውን? አዎ ዛሬ አይቼዋለሁ። ኦሳማ ካወራን በኋላ ሙሉ አይቼዋለሁ። አንዳንድ ሰዎች እሷ አይደለችም ይላሉ። አንዳንድ ሰዎች ደግሞ እንዴት እሷ ከሆነች ልትረሳ ትችላለች የተፈጠሩትን አጋጣሚዎች ይላሉ። በሆነ አጋጣሚ ክርስትና ውስጥ ገብተሽ አታውቂም? እሺ፣ ድምጤ ይሰማል አይደል? አዎ ይሰማል፣ ይሰማል። እሺ፣ እኔ ያንን ቦታውንም ሰውየውንም አላውቀውም። ዩቲዩብ ላይ ያሉትን ነገሮች ደግሞ ልንገርሽ፣ ከኔ ታሪክ ጋር ፎቶና ድምፅ ይመሳሰላል እንጂ ታሪኩ ከኔ ጋር አይመሳሰልም። ይህን ያልኩሽ እዛ ቪዲዮ ላይ ያለው ደግሞ መሐመድ ጦሃ ነው የሚለው። የእኔ እናቴ ስም ፋጡማ እንድሪስ ነው። እዛ ላይ ያለው ካዲጃ ነው የሚለው። እኔ መንታ ወንድም የለኝም። ታላቅ ወንድምም ወታደር የሆነ የለኝም። ሀዩ በቪዲዮ ካየናት በኋላ ቀጥታ በቲክቶክ ገባ ይሻል። ኖ ጥያቄውን እንደዚህ ቪዲዮ ሆና ትመልስ። ለምን ሪከርድ የሚያደርጉ ስላሉ ጥያቄውን ቪዲዮ ሆና ትመልስ። ኦፐን ቀጥ ጠይቂያት፣ ወሳኝ ጥያቄ፣ ከዛ ትመጣለች በዚህ። ስለዚህ እዛ ፕሮግራም ላይ የቀረብኩት እኔ አይደለሁም ነው የምትይ ወይስ ደግሞ እኔ ነኝ ግን ስቀረጽ ስናገር አላቅም ነው የምትይ? ለምን ቀደም ቪዲዮ ላይ ድምፁ የኔ ነው እኔ ነኝ መቼ እንዳወራሁ አላቅም መቼ እንደተቀረጽኩ አላቅም የሚል ቪዲዮ አይቼ ነበረ እኔ። ስለዚህ አሁን አንቺ እያልሻለሽ አልክድም፣ ምክንያቱም ድምፁ የራሴ ነው። ኦኬ፣ ፊዚካሊም ሆነ ቪዥዋላይዜሽን የራሴ ነው። ግን መቼና እንዴት እንደሆነ አላውቅም። ረስታ ነው የሚለው ደግሞ ወንድሞች ረስቼ አይደለም፣ በተደጋጋሚ ያመኛል። አቅሌን ስታለው ስቼ እንደሲሆኑ በተደጋጋሚ ያመኛል። ያንን ካልሆነ በስተቀር የማላስታውሰው ሪል ላይፌ ላይ በራሴ አህዋል እና በራሴ አእምሮ የተደረገውን እያንዳንዱን ነገር አስታውሳለሁ ነው። ይሄ ነገር ያላስታወስኩበት አሞኝ ይሆን እንዴት እንደሆነ አላውቅም ነው ያልኩትኝ እንጂ አይደለሁም አይደለም ያልኩት። ስለዚህ እዛ ቪዲዮ ላይ ያለችዋ ሴት ያቺ ነጠላ ለብሳ ሎዛ ሚዲያ ላይ ከእስልምና ወደ ክርስትና እንደመጣች ቁርአን ሀፍዛ እንደጨረሰች የተናገረችዋ ሴት አንቺ ነሽ በማንነት ደረጃ ማለት ነው። ችግሩ መቼ እንዳወራሽና መቼ እንደተቀረጸ አታውቂም። አዎ መቼ እንዳወራው ማን እንደቀረጸኝ አላውቅም ነው እንጂ ያልኩት ያቺ ሴት እኔ ነኝ። የህመም ችግር ነበረብሽ? የአእምሮ ጤና ችግር ማለት የጸበል ሄደሽ አልፎ አልፎ ህመም እንደዚህ የመርሳት ወይም የጤና ችግሮች አሉብሽ የሚታወቅ ቤተሰብ የሚያውቀው? ኔትወርክ እኮ አያዛት ነው ድገሚለት ነው የሚጥል በሽታና አንዳንድ ጊዜ በጨለማ ወጥቼበት የሚሄደው ህመም አለብኝ እንጂ ከዛ ውጭ ምንም አይነት ህመምም የለብኝ። አንዳንድ ጊዜ ለሊት ላይ ወጥቼ ሊሄድ እችላለሁ።
ቤተሰብም ጎረቤትም ጓደኛም የሚያውቀው ነው። ወይ ራሴን ስቼ መንገድ ላይ ወድቄ ሰው ሊያመጣኝ ይችላል። እነዛ ሙቭመንትን አላስታውስም እንጂ በኖርማል በእኔ አህዋል የተደረጉ ነገሮችን በሙሉ አስታውሳቸዋለሁ። ትክክል። አዎ ሰው ስለዚህ እሱን ነው እያልኩሽ ያለው። ታየሽ እንግዲህ ሌሊት ወተሽ የምትሄጂ ከሆነ አንዳንድ ጊዜ አቅልሽን የምትስች ራስሽን የማታውቂባቸው ጊዜያቶች እንደዚህ አይነት የህመም ችግር ካለብሽ ምናልባት ይሄ ቪዲዮ ሲቀረጽ ይሄንን ነጠላ ለብሰሽ እንደ ክርስቲያን ሆነሽ ሪከርድ ሲያደርጉሽ ሲቀርጾሽ በዛ ሁኔታ ውስጥ ሆነሽ ሊሆን ይችላል ብዬ አስባለሁ። ምክንያቱም ጤነኛ ሆነሽ እንዲህ ልክ ወደ አእምሮሽ ስትመለሽና ትክክል በሆንሽበት ጊዜ የተቀረጸ ቪዲዮ ቢሆን አትረሺውም ብዬ ስለማስብ ነው። ገብቶሻል እያልኩሽ ያለሁት? እኔም በራሴ አህዋል ከኔ አእምሮ ጋር ሆኜ የተቀረጽኩትን አልረሳም። በዛ ላይ ደግሞ እንደዚህ አይነት ቪዲዮ ከራሴ ጋር አውቄ ከሆነ የተደረገው አንደኛ አምኜበት መሆን አለበት። ማለት አምኜበት ከሆነ ቪዲዮ መስራትም ትልልቅ ኡስታዞችንና አሁን ላይ ሚዲያዎችን ማናገር አይጠበቅብኝም ነበር። ሌላው ደግሞ እንደዚህ የሚጸጽተኝ ከሆነ ገና ሳይለቀቅም ማስቆም የምችልበት ሁኔታ ነበረ ባስታውሰው። እንግዲህ እንደሰማችሁት ነው። ይህን ስትሰሙ ምን አእምሯችሁ ውስጥ ሊፈጠር እንደሚችል እና አላውቅም። እኔ ግን አእምሮቼ ውስጥ የተፈጠሩትን እሷም ላይ እነሱም ላይ የተፈጠሩ ጥያቄዎችን የተወሰኑ አነሳለሁ። መጀመሪያ ላናገራቸው የነበሩት እነሱን ስለነበረ ወይም ስልካቸውን አግኝቼ የነበረው እነሱን ስለነበረ እነሱ መጠየቅ አለባቸው ብዬ የማስባቸውን ጥያቄዎች ላንሳ። አንደኛ ኢንተርቪው አድራጊው ከዚህ በፊት አውርተናል ይላታል። ከ15 ቀን በፊት አካባቢ ማለት ነው። ከዛ ከ15 ቀን በኋላ ነው መተሽ እዚህ የተገናኘ ነው ሲል ሰምቼዋለሁ ቪዲዮን ሳይ። ይሄ ማለት ከኢንተርቪው አድራጊውና ሀያት ሲገናኙ የመጀመሪያቸው አይደለም ማለት ነው። ያገናኛቸው ደግሞ ሌላ ሰው አለ። አሁን ያ ሰው ማን ነው ያገናኛቸው? ሌላኛው ሰው። ለምንድን ነው ይሄንን ያልኩት? የሀያት የቅርብ ሰው ከሆነና ወይ ይሄ ጓደኛ አለ አይደል፣ አብሮ አደግ ጎረቤት፣ እንደዛ አካባቢ ሆኖ የቅርብ ሰው ከሆነና ያን የህመሟን ታይሚንግ እየተጠቀመ ልጅቷን እንደዚህ አይነት ነገር ውስጥ የሚከታት ከሆነ ከኢንተርቪው አድራጊዎቹ በላይ አደገኛው ያ ሰው ነው። ስለዚህ ማን ነው ያ ሰው? እምነት ላይ እንደዚህ ነች ብሎ ገልጾልኝ ነው ከአንቺ ጋር ያገናኘኝ ያላት ሰው ማለት ነው። ወይ ያገናኘች ወንድ ይሁን ሴት የገለጸበትን ተርም አላስታውሰውም። ስለዚህ ያ ሰው ማን ነው? ወይም ያቺ ሰው ማን ነች? ቪዲዮ ላይም ተናግሮ ከነበረ እኔ እንጃ ዘንግቼው ሊሆን ይችላል። ያንን ነገር መግለጽ አለባችሁ። እነሱ ያንን ነገር ሲገልጹ ደግሞ ሀያት ምን ትጠይቃለች? ይህን ሰው ታውቂዋለሽ ወይ ተብላ ትጠይቃለች ማለት ነው። የሀያትን ስልክ ባገኝ የምጠይቃት ጥያቄ ይህን ሰው ታውቂዋለሽ ወይ፣ እነሱ ጋር የወሰዳት ሰው፣ ኢንተርቪው እንድትደረግ ያደረጋት ሰው፣ ለዛ ነገር ያመቻቻት ዋነኛ ሰው ማለት ነው። ይህንን አሁን እያልኩኝ ያለሁት ሀያት እውነተኛ ከሆነች በሚለው አውድ ነው። ሀያት ስህተተኛ ከሆነች በሚለው ደግሞ እንመጣበታለን። ምክንያቱም ሶሻል ሚዲያ ላይ ያለ ነገር አሁን ባለንበት ወቅት ይሄ ብቻ ነው እውነት ብለን ድርቅ ብሎ ለመከራከር አይመችም፣ ግራ ያጋባል። ለዛ ነገሮች ጥርት ብለው እስኪወጡ ድረስ እገሌ ብቻ ነው ሀቀኛ የሚል አይነት ድርቅናን መድረቅ አልፈልግም። ግን መጣራት አለበት፣ ማጣራት አለብኝ ብዬ አምናለሁ። ለዛ ነው በነገራችን ላይ እነሱ ስልክ አላነሱም። ለሀያት ቲክቶክ ላይ ሚሴጅ አድርጌላት ነበር ስልኳን እንድትልክልኝ ፕሮግራም ልሰራ እንደሆነ አላየችውም። አይ ቲንክ ያው ቲክቶክ ላይ ታውቃላችሁ፣ ፍሬንድ ካልሆናችሁ ፊት ለፊት ላይ ሚሴጃችሁ አይመጣም። እሷ ደግሞ ሶሻል ሚዲያ ላይ ያልነበረች ሰው ስለሆነች ገና ቲክቶክ መክፈቷ ስለሆነ
ላታየው ትችላለች። እንደ እውነቱ ማለት ነው። እንደ እውነቱ ላታየው ትችላለች። ግን ኦሳማንም ቴሌግራም ላይ ሜሴጅ አድርጌለታለሁ። ኦሳማ ኢንተርቪው አድርጓታል አይደለ? በስልክ ስልኳን አገኘው ብሎ ደውሎ ጠይቋታል። እና ቴሌግራም ላይ መልእክት አስቀምጬለት አይቶት ዝም ነው ያለኝ። ይሄኛውን ፕሮግራም እየሰራው እያለም እሷም ከላከችልኝ ኦሳማም ከላከልኝ ደውለን ደግሞ የእሷን ሀሳብ ደግሞ እናዳምጣለን። መጠየቅ ያለባት ጥያቄዎች አሉ ብዬ ስለማምን ማለት ነው። እሷ ብቻ አይደለችም ጥያቄዎች መጠየቅ አለባት ብዬ የማምነው ቤተሰቦቿም ጭምር። ምክንያቱም ሀያት ራሴን ከሳትኩበት ጊዜዎች ውጭ ያለው በአቅሌ ባምሮ የሆነ የማደርጋቸውን ነገሮች አረሳም አስታውሳለሁ ብላለች። የአሁኑ ቪዲዮ ላይ እንደተመለከታችሁት የምታስታውስ ከሆነ ለመጨረሻ ጊዜ አቅሏን የሳተችው መች እንደነበረ አቅሏን የሳተችበትን ሰዓት ላታስታውስ ትችላለች። ግን ነክታ ራሷን ያወቀችበትን ሰዓት ግን አይ ቲንክ ታስታውሳለች አይደለ? እሷ በገለጸችበት መንገድ ማለት ነው። ስለዚህ የመጨረሻው የነቃችው ከዛ በኋላ ራሷን ያወቀችበት ታይም መቼ ነበረ? የትስ ነበረ? የሚዲያውስ ቦታ የት ነው? እሱን ላታስታውስ ትችላለች። ቦታውን አላቅም ብላለች። ይህን ደግሞ የምንጠይቀው ማንን ነው? የሚዲያዎቹን ሰዎች ነው። የሚዲያዎቹን ሰዎች የምታውቋቸው ይህን ቪዲዮ የምትከታተሉ ካላችሁ ስልካችሁን አንሱ በሏቸው። እውነተኛ ሰው ከሆኑ አይፈሩም አይደል? ከአንዴም ሁለቴ ይኸው እዚሁ አብረን ደውለንላቸዋል፣ አያነሱ። እስካሁንም ምንም አይነት ምላሽ አልሰጡም። ይህ ምን ማለት ነው? መጠየቅን አትፍሩ። ሀቀኞች ከሆናችሁ ስልካችሁን አንሱና መልስ ስጡን። ሚዲያው የት ነው የሚገኘው? ሀያት ኮምቦልቻ ከሆነች ሚዲያው ደግሞ ሌላ ሀገር ከሆነ ወይም ደግሞ እዚህ አዲስ አበባ ከሆነ ያለው ጉዳዩ ሌላ ይሆናል። ይበልጥም ግራ ያጋባል። ከምር ሀያት እንዳለችውም ራሷን ስታ ከሆነ ወይ የሆነ ነገር ተደርጋ አደንዝዘዋት ምናምን አይነት ስታፍ ከሆነ ያመጧት፣ ሌላ ነገርስ ምን አድርጓት እንደሆነ በምን እናውቃለን? ነገሩ ከተራ የሃይማኖት ፕሮፓጋንዳ ከሚባለው በላይ ሰው ላይ የተሰራ ትልቅ ወንጀል ራሱ ሊሆን ይችላል። ይህን እንዴት ነው ማጥራት የምንችለው? እነሱን ስንጠይቅ ነው። እነሱን ለመጠየቅ ያደረግነው ሙከራ ደግሞ እንዳያችሁት አልተሳካም። እንዳልኩት አሁንም የእነሱንም ስልክ እዚሁ አብረን ድጋሚ እንሞክራለን። የሀያትን ኦሳማም ሆነ ሀያት ከላኩልኝ ስልካቸውን እሱንም ቼክ እናደርጋለን። ከላኩልኝ ሀያትንም እዚሁ ይሄ ፕሮግራም እየቀረስኩኝ ባለሁበት ሰዓት እዚሁ አብረን ኢንተርቪው እናደርጋቸዋለን ማለት ነው። ሌላው የሃይማኖት ፖለቲካ ትክክለኛውን የፖለቲካ ጌም ክርስቲያኑና ሙስሊሙና ፕሮቴስታንቱና ኦርቶዶክሱ የሆነ ነገሩ መሀል ትክክለኛ ፖለቲካል ስትራቴጂ፣ ትክክለኛ ፖለቲካል ጌም ለሃይማኖት ስራ በምትሰሩ ሰዎች ልጫወት ካላችሁ አደጋው ለእናንተው ነው። ለምን መሰላችሁ? አንድ ሊሆን ስለማይችል አሁን ሀያት እኔ እንዴት እንደሰሯት አላቅም ብላ ባትወጣ ራሱ ማለት ነው የትኛውም ትንሽዬ ኢስላሚክ ኖሃው ያለው ሰው ሙስሊም አይደለም፣ ኢስላሚክ ኖሃው ያለው ትንሽዬ ማለት ነው ኢስላሚክ ኖሃው ያለ ሰው ያኛውን ኢንተርቪው አይቶት በጣም ማዕት ስህተት ያወጣል። በጣም ማዕት ስህተት።
የአረብኛዎቹን ጉዳይ ምናምን ተዉት። የአረብኞቹ ምናምን ጉዳይ ተዉትና ሙስሊም ከሃይማኖቱ ከወጡ ይገድላሉ የሚለው ትርክታችሁን እኮ ባለፈው በአዲሱ ረጋሳ አከተመለት። ቪዲዮ ሰርቼ ነበር ካስታወሳችሁ። ይህ ነጭ ውሸትና ነጭ ቅጥፈት ማለት ነው። ሾርት ላይ አለ ቪዲዮ፣ ግን አሁን ጀስት ከዚህ ሐሳብ ጋር ስለሚሄድ ቪዲዮን አንዴ አብረን እንመልከት እስኪ። መቼም ብዙዎቻችሁ ስለ አዲሱ ረጋሳ ብዙ ነገሮችን ሰምታችኋል፣ ብዙ ነገሮችም ተብሏል። አዲሱ ረጋሳ የአብዲ ረጋሳ ወንድም ሲሆን ወደ እስልምና ገብቶ የነበረና አሁን ደግሞ ወደ ፕሮቴስታንት ተመልሻለሁ ብሎ የተናገረ ሰው ነው። ስለዛ ጉዳይ ብዙ ነገሮች እየተባሉ ነው። እነዛ ዲቴሎች ውስጥ መግባት አልፈልግም። እኔ ግን አሁን ለብዙዎች ግልጽ እንዲሆን የምፈልገው ነገር ሙስሊም ጠሎች ሲነዙት የነበረው ዘመቻ ውሸት እንደሆነ በአዲሱ ረጋሳ ተረጋግጧል። ምን አትሉኝም? እናንተ እስልምና ውስጥ ገብታችሁ ከእስልምና ብትወጡ ይገድሏችኋል ሲሏቸው ነበር። አዲሱ ረጋሳ ተገደለ ወይ? ከዚህ በኋላ የምንጠይቀው ጥያቄ አዲሱ ረጋሳ ከእስልምና ወደ ፕሮቴስታንት በመሄዱ ወደ እስልምና ሲገባም በአደባባይ እየታወጀ ነው፣ ወደ ፕሮቴስታንት ሲሄድም በአደባባይ እያወጀው ነው። ተገደለ ወይ የምትሉት ውሸት በተግባር ተገልጧል። ሰው ሃይማኖቱን የሚቀይረው ለነፍሱ ነው እንጂ ለስጋው አይደለም። ተገደለ ወይ በአደባባይ ሰለምኩ ብሎ ማንም ሳያስገድደው መድረክ ላይ ወጥቶ ሻሃዳውን ይዞ በአደባባይ ደግሞ ተመለስኩ አለ። ኢንተርቪው ላይ እንደውም ቆይ ያቺን ፓርት ቪዲዮ ለምን አላሳያችሁ? የገደለን ግደል ነው ቀጥታ። እሺ ትክክለኛ የሸሪዓን ህግ ኢትዮጵያ በህገ መንግስት ነው የምትተዳደረው። ሳዑዲና ይሄ አረብ ኤሚሬቶችን በሸሪዓ ህግ የሚተዳደሩን ብታያቸው ህጉ የገደለን ግደለው፣ የሰረቀን እጁን ቆረጥ፣ ሃይማኖት የቀየረውን ግደለው። አዎ እንዲህ ያማ አላህን ካዳንተን እንደማይከድ በምን እርግጠኛ ስለሆንክ ነው የሚሉ ከስር አሁን በዚህ ሰዓት ኦርቶዶክስ የነበሩ ወደ ሌላ ሃይማኖት ሄደው ግን የኦርቶዶክስ እምነት ተከታዮች እንኳን መግደል አይደለም ጫፋቸውን መንካት አይችሉም፣ መሳደብም አይችሉም። ሰማችሁት አይደል? ራሱ ሃይማኖት የቀየረንም ግደለው አላትና አመቻችቶ ማለት ነው። ቀጣይ ሊለው የፈለገው ሐሳብ አለ፣ ቀጣይ ሊሰራ የፈለገው ፖለቲካ አለ። ሁሉም ሞኝ ነው የሚመስላችሁ? እሺ እስቲ ክርስቲያኖች ወደ ሌላ ሃይማኖት ቀይረው አይናገሯቸውም አለ። እዛ ውስጥ እንግባ ካለን እኮ በጣም ብዙ ክርስቲያኖች ሃይማኖታቸውን ስለቀየሩ የተደበደቡ የታሰሩ ተደብድበው የታሰሩ ጭምር እኮ እናውቃለን። እነማን ካሉኝ አወጣላችኋለሁ። ለዛውም ማጠብቋቸው ከተሞች በተለምዶ ሙስሊም በዝ የሚባሉ አካባቢዎች ሁላ ሳይቀር ለምን ሰለማችሁ ተብሎ የተደበደቡ ሰዎችን ጭምር ከነማስረጃ መጣላችኋለሁ ከፈለጋችሁ ማለት ነው። እንደዚህ የቅጥፈት ወሬ ሳይሆን ነገሌ እዚህ አካባቢ ብዬ ማለት ነው። ይታወቅ ነው፣ የተደበቀ ነገር አይደለም። ራሳቸው ተደብድበው ራሳቸው የታሰሩ በጣም በቅርብ አሉ፣ ሃይማኖታቸውን ስለቀየሩ ማለት ነው። ያንን ሁሉ ትቼ ከዚህ ቀደም የኔን ቪዲዮ እንዳሳዩአችሁ አዲሱ ረጋሳ ተገደለ ወይ? እነሱ ይገደላሉ እያሉ ነው የሚያወሩት። እንደዚህ ለራሳቸው እያመቻመቹ የሃይማኖት ፖለቲካ ይሰራሉ። እንደዚህ አይነት ሰዎች ከጠቀማችሁ አንድ ምክር ልምከራችሁ። ሃይማኖት በውሸት ፖለቲካ የምትጸና ነገር አይደለችም። ራሷ ሃይማኖቷ እውነት ከሆነች ሰዎቿን በእውነት ነው እንድትጸና፣ እንድትጠነክር፣ እንድትሰፋ ለማድረግ ሊሞክሩ የሚገባቸው። የትኛውም ሃይማኖት ላይ ያሉ ሰዎች ይሁኑ የዚህ አይነት ባህሪ ያላችሁ ሰዎች የሆነን ሃይማኖት በማንጓጠጥ የሆነ ሃይማኖት ላይ በመቅጠፍ
የሆነ ሃይማኖት ላይ የውሸት ነገርን በመለጣጠፍ የእናንተን ሃይማኖት ከፍ የምታደርጉ አይነት የሚሰማችሁ ሰዎች ካላችሁ ሃይማኖታችሁ እውነት እስከሆነ ድረስ በእውነት ብቻ ነው ጸንቶ ሊቆም የሚችለው። እና ቅድም እንዳልኩት በሀያትና በነሱ ጉዳይ በሀያትና በሎዛ ሚዲያ ጉዳይ ስል እችን ልብ በሉልኝ። ኢንተርቪው በተደረገችበት መንገድ ጉዳይ በኢንተርቪዋ ጉዳይ አይደለም። ኢንተርቪው በተደረገችበት መንገድ ጉዳይ ሀያት እንዳለችው ራሷን ሳታውቅ ነው ወይስ ራሷን ታውቃለች የሚለው ጉዳይ ላይ ይሄ ነው ትክክል ልላችሁ አልፈልግም። እውነቱን የሚያውቁት ካላህ በታች ሀያትና በዙሪያዋ ያሉ ሰዎች፣ ሎዛ ሚዲያና በዙሪያቸው ያሉ ሰዎች፣ በመሃል እነሱን ያገናኙ አካላት ወይም የሀያት ጓደኛ የተባለችው ወይም የተባለው ሰው እነሱ ናቸው እውነቱን የሚያውቁት። ፕሮግራሙ ላይ ግን የተቀጠፉት ግልጽ ቅጥፈቶች የዚህ አይነት ሰዎች ምን ያክል እስልምናን አታክ ለማድረግ አጋጣሚውን አጥተው እንጂ አጋጣሚውን ካገኙ ከመጠቀም ወደ ኋላ እንደማይሉ ነው የሚያሳየው። አንዳንዶቹ ነገሮች ኢትዮጵያ ውስጥ እንደሌለ ሰው ሙስሊም ሰው አውቆ እንደማያውቅ ሰው ሪሊ ምናምን ይልና ከዛ እያመቻቸ መርዞቹን ሲረጭ ያየሁትን ሰውዬ እውነተኛ ነው እውነተኛ አይደለም ልል አልችልም። ግን ሐቀኛና ፍትሃዊ መሆን አለብን። ሐቀኛና ፍትሃዊ መሆን ስላለብን የተገናኙበት መንገድ ላይ እሱ ያለችው ብቻ ነው ልክ ብዬ ልደመድም አልችልም። እነሱን ቢያንስ የተለያዩ ጥያቄዎችን ጠይቀን በምላሻቸው የሆነ ነገር እስካልተረዳን ድረስ ማለት ነው። አሁን ለመጨረሻ ጊዜ አንድ የስልክ እንሞክርላቸው። የሎዛ ሚዲያዎችንም ስልክ እንሞክር። ሀያትም ቲክቶክ ላይ ስልኳን ከላከችልኝ ወይም ኦሳማም ቴሌግራም ላይ የሀያትን ስልክ ከላከልኝ ቼክ ላድርግ። ካገኘናቸው አሁን ኢንተርቪው እናደርጋቸዋለን። ካላገኘናቸው የዛሬውን ፕሮግራማችንን በዚህ እናጠናቅቃለን ማለት ነው። የመጨረሻ ሙከራ። የደወሉላቸው ደንበኛ ስልክ አይመልስም። እባክዎ ትንሽ ቆይተው ይሞክሩ። Sorry, the subscriber used የነሱ ስልክ አይመልስም። አሁን ሀያትም ስቲል አላየችውም የኔ ሜሴጅ። የኦሳማን ደግሞ ቼክ እናድርግ። ደስ በሚል ሁኔታ ኦሳማን ብቻ ሳይሆን ሌላም የጠየኳቸው ሰዎች ስለነበሩ ቴሌግራም ላይ ስገባ ስልኳን አግኝቻለሁ። እስኪ እንሞክር። የደወሉላቸው ደንበኛ መስመር ስለተያዘ እባክዎ ትንሽ ቆይተው ይደውሉ። Sorry, the subscriber you have dialed is now busy.
Please redial later. የደወሉላቸው ስልኳ ተይዟል። እስኪ ትንሽ ታግሰን እንሞክራለን። ቴሌግራሟ ፕሮፋይል ላይ የሆነ የቻት ምልልስ ይሁን የሜሴጅ ምልልስ አለ። እስኪ ግን ስልኳ ሰርቶ ስለሱ ከጠየቅናት በኋላ አስፈላጊ ከሆነ አሳያችኋለሁ። የደወሉላቸው ደንበኛ መስመር ስለተያዘ እባክዎ ትንሽ ቆይተው ይደውሉ። Sorry. የደወሉት ቁጥር መስመር ለጊዜው የተያዘ ነው። እባክዎ በመስመር ላይ ጠብቁ። Sorry. The subscriber you've dialed is now busy. Please hold on. የደወሉት ቁጥር መስመር ለጊዜው የተያዘ ነው። እባክዎ በመስመር ላይ ጠብቁ። Sorry. The subscriber you've dialed is now busy. Please hold on. የደወሉት ቁጥር መስመር ለጊዜው የተያዘ ነው። እባክዎ በመስመር ላይ ጠብቁ። Sorry. The subscriber you've dialed is now busy. Please hold on. የደወሉት ቁጥር መስመር ለጊዜው የተያዘ ነው። እባክዎ በመስመር ላይ ጠብቁ። Sorry. The subscriber you've dialed is now busy. የተከበራችሁ የሪል ቶክ ሰላሀዲን ቤተሰቦች እንደኔ ፍላጎት ቢሆን እነሱም ስልክ አንስተውልኝ ሚዲያዎቹ እሷን ኢንተርቪው ያደረጓት እሷም ደግሞ ልታወራኝ በቻለችና የተለያዩ ያስኳቸውን ጥያቄዎች ለሁለቱም ጠይቄ ፍርዱን ለእናንተ በተውኩ ነበር የኔ ፍላጎት። እንደፈለግኩት አልሆነም። እነሱም ስልክ አያነሱም። እሷም ረጅም ሰዓት ስልኳ ተይዟል ካለኝ በኋላ ከዛ ደግሞ ጠርቶ ማያነሳም ነበር። ሜሴጅ ልክላት ከዛ በኋላ ድጋሚ ሲደውልላት አንስታው የኮምቦልቻ መጅሊስ ሰዎች ከቤተሰብ ጋር እየተነጋገሩ ስለሆነ መልሼ ልደውልልህ ብላ ሆልድ አድርጋኛለች። እንዳለችው መልሳ ደውላ ኢንተርቪው ልናደርጋት ምንችል ከሆነ በድጋሚ በሌላ ፕሮግራም ወደ እናንተ ይዤ እቀርባለሁ። እሷን ብቻም ሳይሆን የኮምቦልቻ መጅሊስ ሰዎችንም እሷን ያናገሯትም ካሉ ሁኔታውን የሚከታተሉ ካሉም እነሱንም ኢንተርቪው በስልክ አድርጌ ወደ እናንተ ሌላ ፕሮግራም ይዤ ለመቅረብ እሞክራለሁ። ምናልባት ያንን ፕሮግራም ወደ እናንተ ይዤ ካልቀረብኩኝ እሷንም በስልክ ማግኘት አልቻልኩም፣ የኮምቦልቻ መጅሊስ ሰዎችንም በስልክ ማግኘት አልቻልኩም ማለት ነው። ይህንን ተረዱኝ። የዛሬው ፕሮግራም ይህንን ይመስል ነበረ። በቀጣይ በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ